ያንተ ሚና። በጣም በዝግታና በቆራጥነት ጀምሩት። ውድ አድማጮቻችን ለአፍታ ቆም በሉና ሁላችንም የምንኖርበትን ይህን ዓለም ተመልከቱ። እነዚህ ስብሰባዎች፣ እነዚህ ህንፃዎችና አልፎ ተርፎም ከፕላኔቱ ባሻገር ያለውን ህልውና አስቡት። እስኪ ንገሩኝ፣ ህይወት ማለት ምንድን ነው? ማለቅ የሌለው የሥራና የእንቅስቃሴ ውደት ነው ወይስ በየጊዜው የሚያልፍና መጨረሻው የሚታወቅ ፊልም? እውነታው ግን ሁለቱም አይደሉም። ህይወት ማለት በየደቂቃው በየሰዓቱና በየቀኑ በዓለም ላይ ምልክት የምናስቀምጥበት ያልተገደበ ኃይል ነው። ግን ይህን ኃይል ለመጠቀም በመጀመሪያ መፍታት ያለብን አንድ ትልቅ እንቆቅልሽ አለ። በዚህ ምድር ላይ በቢሊዮኖች የሚቆጠሩ ሰዎች አሉ። ግን አንተ የምትሆነው ለምንድን ነው? በህይወት ውስጥ ያለውን ትርጉም የሚሞላው ውስጣዊ እሳት ከየት የመጣ ነው? ዛሬ እዚህ የተሰባሰብነው በወሬ ለማሳለፍ አይደለም። የተሰባሰብነው በልባችን ውስጥ ያለውን የህይወት ካርታ ወጥተን እስካሁን ያልተጓዝንበትን መንገድ ለመፈለግ ነው። ስለ ህይወት ማወቅ ማለት ምቾትን መተው ማለት ነው። ስለ ህይወት ማወቅ ማለት ፍርሃትን አሸንፎ ዓላማን መፈለግ ማለት ነው። የዛሬው ውይይታችን እንደ ተራ ንግግር ሲሆን በህይወታችን ውስጥ ያልተመለሱትን ጥልቅ ጥያቄዎችን ለመመለስ የምናደርገው አብዮታዊ ጉዞ ይሆናል። ስለዚህ እስካሁን በተነገረን ታሪክ ብቻ መኖር ይብቃን። የራስን ታሪክ ለመጻፍ እንዘጋጅ። በህይወት ውስጥ ያለውን ትልቁን ችግርህን አስበው። ስንት ጊዜ ተመለሰ ታየዋለህ? ስንት ወራት? ስንት ዓመታት? አሁንም ደግመ ለ27 ዓመታት አስበው። ለ27 ዓመታት በእስር ቤት ውስጥ 4 ግድግዳዎችን ብቻ አይኖች ማየት ይችላሉ። የዓለም ብርሃን ጠፍቷል። የጓደኞች ድምፅ ርቋል። ቤተሰቦችህን ማየት የማትችልበት ጊዜ ነው። ኔልሰን ማንዴላ ይህ ሁሉን አሳልፈዋል። ለ27 ዓመታት ያህል በተስፋ ታግለዋል። እኛ ለቀናት የሚቆዩ ችግሮች ሲገጥሙን መንፈሳችን ይናወጣል፣ ሐሳባችን ይጨልማል። እርሱ ግን ከ27 ዓመታት በኋላ ከእስር ሲወጣ ቁጡ፣ የበቀል ስሜት ያለው ሰው አልነበረም። ምክንያቱም እስር ቤት ውስጥ ሰውነቱ ታሰረ እንጂ መንፈሱና አይምሮ ግን ነፃ ነበሩ። ዛሬ የህይወት ታሪኩን በአጭሩ አይተን የእርሱን 27 ዓመት እስር ቤት ያስተማረውን 5 የህይወት ቀያሪ ምክሮችን እንመለከታለን። አብረውን ይቆዩ። ኔልሰን ማንዴላ የጀግንነት ጉዞ የጀመሩት በደቡብ አፍሪካ የዘር መድሎ ስርዓት አፓርታይድ ላይ በቆሙ ጊዜ ነበር። እርሱ በመጀመሪያ ላይ በሰላማዊ ትግል ያምን ነበር። ነገር ግን ሰላማዊ ድምፅ በጠመንጃ ሲዘጋ ወደ ትጥቅ ትግል ለመቀየር ተገደደ። ለዚህ ነው በ1964 ዓ.ም በሞት እስር የተፈረደበት። ፍርድ ቤቱ ግን እድሜ ልክ እስር ፈረደበት። ሮበን ደስቴት ገሃነም የተባለ የእስር ቤት ቦታ። እዚህ ቦታ ላይ ጥቁር እስረኞች እንደ ሳይቆጠሩም ነበር። ምግብ መብላትም ወረቀትና እስክሪብቶ ማግኘትም ትግል ነበር። በዚህ ሁሉ ዓመታት በ1964 እስከ 1990 ማንዴላ አልተሰበሩም። እስር ቤቱን ወደ ዩኒቨርሲቲ ቀየሩት። ጠባቂዎቻቸውንም እንኳን ሳይቀር አስተማሩ። በመጨረሻም ከዓለም አቀፍ ጫና በኋላ ከእስር ተፈቱ። ነገር ግን ከእስር ሲወጡ ያ የነበሩት ሰው አልነበሩም። ሌላ የተሻለ ሰው ሆነው ነበር የወጡት። ከዚህ ታሪክ የምንወስደው ትልቁ ትምህርት ምንድን ነው? የ27 ዓመት ልምድ የሰጡን 5 ምክሮች እንሆ። አንደኛ፣ ትዕግስት የረጅም ጊዜ ስኬት ቁልፍ ነው። ማንዴላ ለ27 ዓመታት ታገሱ። አሁን ያሉበት ዓለም ግን ፈጣን ነው። ሁሉም ነገር አሁን ይፈልጋል። ስኬት በሳምንት ውስጥ፣ ሀብት በዓመት ውስጥ። ይህ የአጭር ጊዜ አስተሳሰብ ሾርት ተርም ቲንኪንግ ህልምን ያጠፋዋል። ማንዴላ እንዲህ ይላሉ፣ በእስር ቤት ውስጥ ስትቆይ ጊዜ መለኪያ ያጣል። ልክ እንደ ዛፍ ዘር ተከልኩኝ፣ ዘሩ ሲደርስ አየው። እውነተኛ ስኬት ጊዜ ይፈልጋል። የጀመርከው ቢዝነስ፣ የምትማረው እውቀት፣ የምትገነባው ግንኙነት ሁሉ ዘር ነው። በየቀኑ ውሃ ጠጣው። ዛፍ ከመሆኑ በፊት እጅን ለመስጠት አትቸኩል። ዛፍን እስከምትመለከት ድረስ ታገስ። ሁለተኛ፣ ትልቁ ራዕይ ከራሴ ይበልጣል። ማንዴላ ለ27 ዓመታት በእስር ቤት የቆዩት ለራሳቸው አልነበረም፣ ለአንድ ትልቅ ራዕይ ነበር። ጥቁርና ነጭ የሚኖርበት ነፃ ደቡብ አፍሪካ። ከእስር ሲወጡ የደረሰባቸውን በደል በመርሳት አፓርታይድ ሲስተሙን ይመሩ የነበሩትን ሰዎች ይቅርታ ጠየቁ። ለምን? ምክንያቱም ራዕያቸው ከሀገር ሰላም፣ ከግል ስሜታቸውና ከበቀል የማይበልጥ ነበር።
ዛሬ ለምትሰራው ስራ የምትከፍለው ዋጋ ለራስ ብቻ ከሆነ በቀላሉ ትደክማለህ። ግን ትልቅ ዓላማ ከሆነ ከትልቁ ዓላማ ጀርባ ያለውን ኃይል ስትረዳ ያንን ራዕይ ለመጣል ትፈራለህ። የምትሰጠውም አገልግሎት የምትፈጥረውም ለውጥ ከግል ፍላጎት በላይ ሲሆን መንፈስ አይሰበርም። 3ኛ ጠላቶችን መረዳት የላቀ አመራር ነው። ማንዴላ ጠባቂዎቻቸውንና የፖለቲካ ተቃዋሚዎቻቸውን ጠሉ እንዴ? በእርግጥ የሰው ልጅ ነበሩ። ግን ከእስር ቤት ሲወጡ የጠላቶቻቸውን ቋንቋ አፍሪካኒዝም መማር ጀመሩ። ለምን? ጠላቶቻቸውን ድል ለመንሳት ሳይሆን ለመረዳት። ጠላትን በደንብ ካወቅከው ከዛ በኋላ ልትመራው ትችላለህ ይላሉ። በንግድ ስራ ሆነ በግል ህይወት የምትቃወመው ነገር ካለ ለመረዳት ሞክር። ተፎካካሪህን አትጣለው፣ ተማርበት። ይህን ያደረገው ለምንድን ነው ብለህ ጠይቅ። ሌላን ሰውን በመረዳት ድል አድራጊ ትሆናለህ። ጥላቻም አይመርሃም፣ ብልህነት ይመርሃን። ይህ እውነተኛ የጥበብ አመራር ነው። 4ኛ ድፍረት ማለት ፍርሃት አለመኖር አይደለም። ማንዴላ እንዲህ ይላል፣ እኔ ጀግና አይደለሁም፣ ብዙ ጊዜ ፈራ ነበር። ግን ድፍረት ማለት ፍርሃት አለመኖር ሳይሆን ፍርሃትን አሸንፎ ወደፊት መራመድ ነው። እርሱም ይፈራ ነበር፣ ግን ፍርሃቱ ቆሞ እንዲቀር አላደረገውም። የምትጀምረው ነገር አስፈሪ ከሆነ ትክክለኛውን ነገር እየሰራህ ነው። ትልቁ ህልም ትልቅ ፍርሃት ያመጣል። ፈተናም ለመውሰድ፣ ስራም ለመልቀቅ፣ አዲስ ነገር ለመጀመርም ትፈራ ይሆናል። ፍርሃት እውነተኛ ነው። እሺ በለው፣ ተቀበለው። ግን ድፍረት ያን ፍርሃት በጎን ይዞ ወደፊት እንዲሄድ እዘዘው። ፈሪዎች የማይሆኑትን ነገር የጀመርከው ላለማቋረጥ ነው። 5ኛው ጨዋታን አትቀንስ። ከስር እንደወጡ የዓለም የትምህርት አባት ዘ ፋዘር ኦፍ ኤዱኬሽን እንዲህ አሉ፣ ትልቁ ፍርሃታችን ጨለማ መሆናችን አይደለም፣ ትልቁ ፍርሃታችን ኃይለኛ መሆናችን ነው። አዎ አብዛኞቻችን ስኬታማ ለመሆን እንፈራለን። አትችሉም የሚሉ ሰዎች ድምፅም ጮክ ብሎ ይሰማናል። የምንሰራው ስህተት፣ የጠፋንበት ጊዜ ያስፈራናል። ማንዴላ የ27 ዓመት እስራትን ተጠቅመው ብርሃን ሆነው ወጡ። እስር ቤትም የነበሩበት ጊዜ ምንም አልሰራውበትም ብለው ቢሻማቀቁ ኖሮ ዛሬ እኛን ማስተማር አይችሉም ነበር። እሳቸውም ደካማ ነበሩ፣ እሳቸውም ተሳስተዋል። ግን ያ ሁሉ የህይወት ክፍል ወደ ጥበብ ቀየሩት። ኃይልን አትቀንስ። ብልሃትህም በራስ ውስጥ እንደተደበቀ እንቁ ነው። ሌሎች እንዳይነቅፉ ብለህ ራስን አትሸፍን። ታላቅ መሆን፣ ሀብታም መሆን፣ ብልህ ለመሆን የማንም ሰው መብት አይደለም፣ ያንተ ምርጫ ነው። ታላቅ ከሆንክ ሌሎች ካንተ ይማራሉ። የመጨረሻ ጥሪ ከዛሬ ጀምር። አሁን ወደ አንተ ልመለስ። ያንተ እስር ቤት ደግሞ ምንድን ነው? ገንዘብ ማጣት ነው? የትምህርት እጥረት ነው? ሰዎች የሚሰጡ አሉታዊ አስተሳሰብ ነው? ኔልሰን ማንዴላ ለ27 ዓመታት ታግለው ወጡ። አንተ ግን ዛሬ ትችላለህ። አሁን ካንተ በላይ ያለውን ራዕይ ምረጥ። ፍርሃትን ወደ ኋላ ትተህ ጠላትን ለመረዳት ጀምር። ትዕግስትንም አጠናክር። ተነሳ፣ ጨዋታን አትቀንስ። ዓለም ብርሃንን ትፈልጋለች። ተነሳና ታላቅ ሰው ሁን።